ውይ አንዳንድ ሴቶች ማለት ነው። ኧረ በስመ አብ ቱ ምን ሆናችሁ ነው ግን? ምን ሆነሽ ነው? እርቃንሽን ገንዘብ ስላለው የሆነ እርቃንሽን እትትም የሆነ ምናምን የምሬ ነው። በዲልዶ ራሳቸውን እያረኩ ቪዲዮ ነው የሚሸጡት ማለት ይቻላል። በተለይ አሜሪካ ያሉ ወንዶች ኢትዮጵያ ውስጥ ያሉ ሴቶችን ስራቸው ምንድን ነው? በቃ እርቃን ቪዲዮ ማስላክ ነው። በቃ ብዙ ሴቶች በተለይ እነዚህ ጸዳቴ በጣም ቆንጆ ሴቶች ማለት ነው። ቆንጆ በቃ ጽድት ያሉ ሴቶች የሆነ አንድ አሜሪካ የሚኖር 7-6 አፓርታማ ተከራይቶ ያስቀምጣቸውና ስራቸው እነሱ ምንድን ነው? እሱ ከዛ ዶላር መላክ ነው። እነሱስ እርቃናቸውን ቪዲዮ ለሱ ራሳቸውን በራሳቸው እያረኩ መላክ ነው። ይሄ ታሪክ የብዙ ሴቶች ታሪክ ነው። ብዙ ታሪክ ስለማቅ ነው። በተለይ ባለትዳር ሆነው እዛ አሜሪካ ሆነው አያገኙ እንደዚህ አይነት ሴት ስለማያገኙ ኢትዮጵያ ውስጥ ያሉ ሴቶች ደግሞ ለገንዘብ ክንፍ ያሉ ሴቶች ስላሉ እነዛ ሴቶች አፓርታማ ውስጥ ተቀምጣ እንደፈለጋት እየሆነች ብሩ ይመጣል። የሷ ስራ በተላከላት አይፎን ራሷን የኔ ውድ፣ የኔ ማር፣ የኔ ፍቅር ላንተ ስል የማልሆነው ነገር የለም እያለች እርቃን ቪዲዮ መላክ ነው። ሴቶች ተቆጠቢ እናቴ። ገንዘብ ሰርተሽ የምታገኙ ክብርሽን ግን አታገኙም። ሴትነትሽን ግን በገንዘብ አታገኙም። ይሄ ወንድ እንደማያገባሽ እያወቅሽ የሚፈልግሽ ለስሜቱ ነው። ጀስት በቃ አንቺም ራስሽን ታረኪያለሽ፣ እሱም ራሱን ያረካል። በቃ ሌላ ለምንም አይፈልግሽም፣ አያገባሽም። ምክንያቱም እዛ ሚስትና ልጆቹን አስቀምጦ ነው አንቺን እዚህ የሚጫወትብሽ። ያው አንቺም ለገንዘብ ነው የቀረብሽው። ግን የተሻለች ሴት ከአንቺ የተሻለች ከአንቺ በጣም የምታምር ከአንቺ በተሻለ ዳሌ ያላት ሲያገኝ ዞር ነው የሚለው። ክብርሽን ጠብቂ።